ተናጋሪው ማን ነው? ማን ነው እንዳታሳዝኑት የተባለው? መልአኩ። ስሜ በማን ላይ ነው አለ? አቤት ሚካ ጨርሱ። ሚካኤል ኤል አይ እሱማ ያልኩት እሱን ሰማችሁት? እግዚኦ ደናዋጭ ሚካ ኤል ሚካ ጥሩ ሚካ ኤል ገር ኤል ሩፋ ኤል ራቡ ሳቁ ካኑ ኤል 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 የኤል የማን ስም ነው? ስሜ በላዩ ነውና እንዳታሳዝኑት ተጠንቀቁ። የዛ ሀገር ሰዎች በቋንቋ ተጣጣሙ ማለት ስም ስታወጣ ራሱ አላፍተ ነገር ነው። እኔ በጣም ደስ ይለኛልና እኔ እውነቱን ለመናገር ኢትዮጵያ ውስጥ የትግራይና የጎጃም ስም ነው ደስ የሚል። የትግራይ ከሆነ ከሃይማኖት የተገናኘ ነው፣ የእናንተንም ከቅኔ ጋር የተገናኘ እና በጣም ደስ የሚለኝና በቅኔ አትጣሙምና ባለቤቱ ካናቁ ውሻው ላይ ነው። ባለቤቱ ካናቁ ውሻው ላይ ነው። ለምሳሌ በራችሁ ላይ መጥቶ አንድ ልጃችሁን አንድ የጅል ልጅ ብለው ማን የተሳደበ ልጁ ነው አባቱ? አቤት አባቱ ነው አይደል? እናቶቻችን በገጠር ታስታውሳላችሁ። መቼም ባልን መናገር በከተማም ወንጀል ነው። ግን ባላችሁን ለመናገር ስትፈልጉ ማን ነው የምትሳደቡ? አቤት አቤት አንተ የጠማማ ልጅ በልጁ በኩል ለማን ይድረስልኝ? ወይም ደግሞ ልጅ ከሌለ ደግሞ በሬው ወይ ጥጃዋል በጥጃው በኩል ለማን ይድረስ? አያችሁ፣ ባለቤቱ ካናቁ አሁን አይነቀንቁ። ስሜ በሱ ላይ ነውና እንዳታስቆጡ ተጠንቀቁ። ሚካኤልን መንቀፍ ማለት በሌላ ቋንቋ አባትየውን ፈርቶ በልጁ በኩል አባቱ መሳደብ ማለት። ኦርቶዶክሳዊ ተዋሕዶ ቤተሰብ ልብ አድርጉ። ስሜ በሱ ላይ ነውና አለ። በማን ላይ? በሚካኤል ላይ ነውና። ሚካኤል እያለሁ ማለት ገብር እያለሁ። አሁን ለምሳሌ እኔ እሸቱ ብሎ ፈርስትኔም ነው፣ አለማየሁ ሚድልኔም ነው፣ እሸቴ ላስትኔም ነው። አሁን ሚካኤል ሚድልኔሙ ላስትኔሙ እግዚአብሔር እየሰማችሁ ነው። ምክንያቱም መላእክት አባት አላቸው። ወበዝ መላእክት አባት አላቸው የላቸውም? የላቸውም። የማሳይ ላይ ወለቱ ለመናገር የሳይ ላይ አቤት አገባ መላእክት እኔና እናንተ ሴትና ወንድ ተጋብተው እንደሚወልዱ ነው የተወለዱት? አይደለም። አቤት አይደለም። መላእክት አባት አላቸው? የላቸውም። እናት አላቸው? የላቸውም። አባታቸው ማን ነው? እናታቸው ማን ነው? እግዚአብሔር ነው። ስለዚህ ሚካኤልን የአባትህ ስም ማን ነው ቢባል ማን ነው የሚለው? አንተ ማን ነው? ስማ አንተ ስማ ማርሸት የአባትህ ስም አየህ። አንተ የአንተ አባት አቶ ነጋሽ ናቸው አይደል? አሁን ሚካኤል ስም ማን ነው ብትለው ሚካኤል አባት ብትለው ማን ነው የሚለው? አባት አለው የለው? ስሜ በእሱ ላይ ነውና ማለት ቤም አባቱን የኔ ማለት ነው። አያችሁ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መላእክትን የምታከብር ማን ስላከበራቸው? እግዚአብሔር ስላከበራቸው ነው። ሌላው በመዝሙረ ዳዊት 90 ቁጥር 8 ጀምራችሁ አንብቡ። ክፉ በማለት ወደ አንተ አይቀርብም። ምን አይሆንም? ወደ ማን? ምን ይቀርብስ? ምን ላይ ይቀርባል? በደም ስሙ ይቀርብ እኮ አቤት ብዙ እንዳለው ብዬ ነው። ክፉ በሉ ክፉ ወደ አንተ አይቀርብም። ወደ ማን? ወደ ማርሸት ወደ እኔ ወደ አንተ። አንቺ አስደዛ ጋር ያለሽ ወደ ቤት በላይ ነሽ። ወደ አንተ አይቀርብም በላቸው። ወደ አንተ አይቀርብም። ክፉ ወደ ማን አይቀርብም? ወደ እኔ በል። ክፉ ወደ ማን አይቀርብም? ወደ እኛ፣ ወደ አንተ፣ ወደ እኔ ምን አይቀርብም? ክፉ ነገር አይቀርብም። ወይበው መቅሰፍት ቤተከ መቅሰፍትን በሉ ወደ ቤትህ አይገባም። ወደ እናንተ አቅርቡት መቅሰፍትን
ወደ ቤት ወደ ቤታችን ምን አይሆንም አይገባም። ክፉ ወደ ማን አይቀርብም። መቅሰፍት ወዴት አይገባም? ወደኛ ቤት ቤት አይገባም አለና ቅዱስ ዳዊት መጽሐፍ ቅዱስ እየነገርኳቸው መዝሙረ ዳዊት 90:8-9 ምክንያቱ ለምን ክፉ ወደኛ አይቀርብም፣ ለምን ወደ መቅሰፍት ወደ ቤታችን አይገባም ብለን ብንጠይቀው ቅዱስ ዳዊት ምን ይላል መሰላችሁ? እስመ ለመላእክቲሁ ይእዝዝዎሙ በእንቲአከ መላእክቱን ስላንተ ምን ያዛቸዋልና። ክፉ ወደ ማን አይቀርብም፣ መቅሰፍት ወደ ማን አይገባም። ለምን መላእክቱ ስለማን ያዛቸዋል? ስላንተ፣ ስላንቺ፣ ስለኔ፣ ስለኛ ላመኑበት ሁሉ ምን ያደርጋቸዋል? ያዛቸዋል። ከመ ይዕቀቡከ በኩሉ ፍናዊከ በመንገድ ሁሉ ምን ያደርጉ ዘንድ ይጠብቁ ዘንድ። ደስ ይላል። በመንገድ ሁሉ ይጠብቁ ዘንድ ወበእደዊሆሙ ያነስሙከ በእጆቻቸው ምን ያደርጓል? ያነሱሃል። ብትወድቅ ከመ ይትዓቀብ በእብን እግርከ እግርህ እንዳትሰነካከል ይጠብቁሃል። እነማን ናቸው የሚጠብቁ? መላእክት። እነማን ናቸው? መላእክት። ማን አስተማርቷቸው? ማን አዟቸው? እስኪ አሁን ለምሳሌ ከእናንተ ብዙ በጎች ያሉ ሰው ልጅ የሚጠብቅ ከሌለው ምን ይቀጥራል? እረኛ የሚቀጥረው ለእረኛው አስቦ ነው ለበጎቹ? አቤት ለበጎቹ አስቦ ነው። እኛ የክርስቶስ በጎች ነን። ዋናው የእረኞቹ አለቃ እግዚአብሔር ነው። ሳር ሳይሆን ስጋውን ያበላል፣ ውሃ ሳይሆን ደሙን ያጠጣል፣ በበረት ሳይሆን በመንግስተ ሰማያት ያጎረን ያስገባል፣ በመስቀሉ የሚጠብቀን እረኞች። እኛ የማን በጎች ነን? የክርስቶስ እረኞች። ማን እናሰማራለን? መላእክትን እናሰማራለን። የመጨረሻ የማቴዎስ ወንጌል ምዕራፍ 18:10 ላይ ደግሞ እንዲህ ተብሎ ተጻፈ። ቁቁ ይታስተሐቅርዎሙ አሐዱ እምእሉ ንዑሳን ይታስተሐቅርዎ ከነዚህ ከታናናሾቹ በደንብ ስሙ። ከነማን? ከነዚህ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቁ። ከነማን? ምኑን እንዳትንቁ? ትንንሽ ማለት ከእናንተ በመልክ ያነሰ፣ ጤና የሌለው፣ ገንዘብ የሌለው፣ ዘመድ የሌለው፣ ገንዘብ የከዳው፣ ጤና የከዳው፣ ዘመድ የከዳው፣ ጊዜ የከዳው፣ ነግዶ የከሰረ፣ ጤንነቱ የታወለ ጉዳይ አይፈጽምልንም ብለን የናቅነው የጠላነው ችላ ያልነው ተረሷል አይደለ? እሱን እንዳትንቁ ምን በሉ ተጠንቀቁ አለና ጌታ ምን አለ? ይገርመኛል። እብለክሙ ከመ መላእክቲሆሙ ይሬኡ ወትረ ገጾ ዳዊት ዘበሰማያት። እውነት እላችኋለሁ መላእክቶቻቸው የአባቴን ፊት በሰማይ ያያሉና። መላእክቶቻቸው የእነማን መላእክት? አቤት እንደሚነግስ የኛ መላእክት። የእነማን መላእክት? የኛ እንዳትነቁ ተጠንቀቁ የተባለው እነማን ነው? እኛ ታናናሾቹ ነው አይደለ? የእነሱ ምኖቻቸው መላእክቶቻቸው በሰማይ የማንን ፊት ያያሉ? የእግዚአብሔርን ፊት ያያሉ። አሁን አንተ ለምሳሌ በጣም ሁሉ ጊዜ እናገረዋለሁ። አሁን ሰርግ ስታዘጋጁና ሰው ስትጠሩ ሁሉ ሰው ነው የምትጠሩ? አይደለም። ሀብታም ከሆነ መኪና ያለው ከሆነ ከሁሉ አስቀድሞ ለማን ነው የሚደርሰው? ለዛ ሰውዬ ነው። እንዳይረሳው እንደውም ባገኘነው ቁጥር አቶ ትራ እንዳይረሱት እንግዲህ እያሳሳቀ እንቀሰቅሰዋለን። ለምን? ቆርቆሮ አለዋ መቶ ገንዘብ ቃል ያደርጋላ ትኩረት ሰጠ። አንዳንድ ሰዎች ደግሞ አሉ ቢመጡም ጥሩ ነው፣ ኧረ ቢቀሩ ችግር የለ የምንላቸው ሰዎች አሉ። ትኩረት ማሰባቸው አሁን ለቅሶ በላኝ ብላችሁ ስሙን ያጠፋችሁ እሱ የለም። እንደዛ እኮ ለቅሶ ሳይደርሳችሁ ቀርቶ ትኩረት የነሳችሁ እሱ የለም። ቢመጣም ቢቀርም ትርጉም የሌለው ብለን እነዛን ሰዎች አድናቋቸው፣ ትኩረት ስጧቸው አለ ጌታ። ለምን? እናንተ ብትንቋቸውም መላእክት የነሱ ዘበኞቻቸው ናቸው፣ ጠባቂዎቻቸው ናቸው። ዛሬ ባለስልጣኖች በምናቸው እንደሚሉ ታውቃላችሁ አይደለ? ብዙ መኪና እነሱ አንድ መኪና ውስጥ ነው 5-6 መኪና አጅቦ ይሄዳል። ወታደር ፖሊስ አጅቦ ይሄዳል። እነዚህ የተናቁ ሰዎች ጤና የጎደላቸው የከሰሩ ዘመድ የከዳቸው ዓለም የከዳቸው
ቀን የጨለመባቸው ትኩረት የማንሰጣቸው ሰዎች አጃቢ አላቸው አላቸው። እግዚአብሔር ግን የሚለን የእነዚህ ሰዎች አጃቢዎች የሰለጠኑ ፖሊሶች ቅልብ ወታደሮች አይደሉም። መላእክት ያጅቧቸዋልና ልብ አድርጉ እንዳታንቋሽሿቸው ነው። ጠባቂ መልአክ አላቸው ማለት። ስለዚህ ምዕመናን ጠባቂ መልአክ አለን የለንም? አለን። ማን አሰማርቶን? እግዚአብሔር አሰማርቶ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለመላእክት ቦታ ሰጥታ ስለ ሚካኤል ስለ ገብርኤል የምናስተምረው እግዚአብሔር ስላዘዘ ነው። መጽሐፍ ቅዱስ ስላዘዘ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን 1:14 ላይ ወመላእክትሰ መንፈስ ሙንቱ መላእክት ምንድን ናቸው ትለኝ እንደሆነ መላእክትማ ለየትኛው ለመለክ በእንተ እልሃለሁም ይረሱ ሕይወተ ዘላለም የዘላለም ሕይወት ለመውረስ የተዘጋጁ ክርስቲያኖችን ለማገዝ ለመርዳት ለመላላክ የተፈጠሩ የተዘጋጁ ረቂቃን መናፍስት ናቸው ይላል። ስለዚህ ካወቅንበት መላእክት ተላላኪዎቻችን፣ አገልጋዮቻችን፣ ዘበኞቻችን፣ ጠባቂዎቻችን ናቸው። ካላወቅንበት ደግሞ አጥፊዎቻችን ናቸው። ሰይፈ መዓትም አላቸው፣ ሰይፈ ምሕረትም አላቸው። እንግዲህ ይህን ያልተተናገርን ይበቃል። የቁርስ ሰዓት እያለን የሚበላ ካለ ቢያንስ የሚበላ ቀሩ የዛ አራት ትላላችሁ። የዚህ ማስረዘም የለብንም። በበኩሌ ጨርሻለሁ። የመከረ ያስተማረን አባታችን ክብርና ምስጋና ይሁን። አሜን። አንድ ጥያቄ ጠይቃችሁ እሺ በሉ። እሺ። አንድ ጥያቄ ጠይቃችሁ እሺ። አንድ ካሪስቱን እኔ አልበላም አልጠጣም ቢልብኝ ብዬ አንድ ካል ይገዛለሁ። መጋቤ ሐዲስ አዲስ አበባ ነው የመጣው። እዚህ ቁሞ አናሳፍረውም የምትሉ 10 ሰዎች አንዳንድ ካል ለኛው ለሚቀጥለው ዓመት ሲመጣ ሰካር እንዳስተምር ለራሴ ጭምር ማዘጋጀት አቤት 10 ሰው እኔም ቢገርማቸዋል ለምኛ ላይ ምን እንደነሸጠኝ ሁሉ አልገባኝም። ወይ ባሌት ስራ ያለባት አራት ወስተቀን አይገባኝ እጇዋጣ አቤት ስማችሁ ተናገሩ። አቤት ማን ነው? ሶሎሞን ኤርሜስ መደበኛው ሶሎሞንም አንድ ካላለ ቤተ መቅደስ ሆነ ያለ ፕሮብሌም ይላል። መላከ ገነት ፍስሐ በእውነቱ ካህናት አይሰጡም እያላችሁ ስምምት አጠው ከዛሬ ጀምሮ አቁም። መላከ ገነት አይሰጡ ለነገሩ ጋዜጠኛ ጦርነቱ ሊመዘግብ እንጂ መዋጋት ልጆች ሊቀቁ ትንሹ ልጅ